ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? በሀገር ውስጥም ከሀገር ውጭም ላላችሁ ቤተሰቦቼ እንግዲህ ዛሬ የሆነ የሚያስቅ ነገር ይዤ ነው የመጣሁትና ማለት ያው እኔንም አስቆኛል፣ እናንተም ያው ሁላችሁ ማየታችሁታል ብዬ አስባለሁ። ወንዶች ጋር ሊሄድ ነውና ወንዶችዬ እንግዲህ ዛሬ የተመለከትነው ወይም ደግሞ እኔ ይዤ የመጣሁት ሀሳብ ሜሪዬና ዳጊ ማለት ሰው ገና አረ ገና የእውነት ነው የምላችሁ በጣም ነው ያሳቀኝ ማለት ነው። ሜሪዬ እኔ ድንቡሽቡሽ አይዞሽ። እንግዲህ ሜሪን በህልክ ማንም አይችላትም፣ እናቃታለን። በፊትም ያው በአብርሽ እና በሩታ መካከል ላይ አይተናታል ህልኳ ምን እንደነበረ። አሁን ደግሞ በራሷ ሰው እንግዲህ ህልኳን በደንብ እያየነው ነው ማለት ነው። እና ማለት ፕራንክም ቢሆን ያስጠላል ዳጊ ያደረገው ነገር ማለት ነው። አይ ቲንክ ፕራንክ ነው ብዬ አስባለሁ እንጂ መቼም ምን እንጃ። ሴቱም እፍረት አጥቷል። ኧረ በስላሴ ስም ኧረ እፍረት ይኖራችሁ። ኧረ በስመ አብ። ኧረ ሴቶች አታስብሉን። የእውነት ገና ቁስሉ ሳይደርቅ እሱ ራሱ ኬት አመጣ። ሴቶች ምንም እንደማያውቅ ነበረ ሲናገር የነበረው ቪዲዮ ላይ እንዳየነው ከሆነ ማለት ነው። ግን እነዚህ ሁሉ ሴቶች ከየት መጡ? ገና ልጁ ቁስሉ አልደረቀም። እዚህ ሁሉ ላይ ደግሞ የደከመችው ሜሪ ናት። ሜሪ ደግሞ ፍቅረኛው ናት። የዛሬ ፍቅረኛ የነገ ደግሞ ሚስቱ የልጆቹ እናት የምትሆን ናት። እንግዲህ በጥፊ ወልውለዋለች። ደግ አደረገች። እኔ ደግ አደረገች ነው የምለው። ምክንያቱም እሷ እንደዛ ያ ሁሉ ነገር ደክማለት፣ እሱ ግን ሴቶች ደርድሮ ነው የጠበቃትና ግን የወንዶች ጉልበት ማለት በቃ ሲገረዙ ነው ማለት ነው ጉልበት። የእውነት እግዚአብሔርን በጣም ነው ያሳቀኝ። ሲገረዙ ነው ማለት ነው በቃ እንትን የሚያመጡት ኃይል የሚኖራቸው ለንግግርም ለድርጊትም ለሁሉ ነገር ኃይል የሚኖራቸው ሲገረዙ ነው ማለት ነው። ምክንያቱም አያልቅበት የቃል ባል እንግዲህ ታውቁታላችሁ። እና እሱ በፊት አይታችሁት ከሆነ ቃልዬ ስትደበድበው ስትረጭበት እንደፈለገች ስታረገው ከመሳደብ ውጪ ምንም የሚያደርገው ነገር አልነበረም። ከተገረዘ በኋላ ግን አይታችሁ ከሆነ ቪዲዮውን የእውነት ነው የምላችሁ ሁለቱንም እህታማቾች እንዴት ሲያደርጋቸው እንደነበረ ሲደበድባቸው፣ ሲሰድባቸው እንግዲህ ቪዲዮ ነው የምናየው ሁላችንም ማለት ነው። እና በቃ ሲገረዙ ነው ጉልበት የሚኖራቸው ነው ያልኩት እኔ። ምክንያቱም ዳጊ ትላንትና ተገረዘ፣ ዛሬ ሴቶች መጡ። ይሄ ማለት እንግዲህ ፍቅረኛው ናት የደከመችበት ከመጀመሪያ እስከ መጨረሻ እንዳየነው ማለት ነው። ግን ይሄ አይገባም። የሆነ ለፕራንክ ራሱ ያስጠላል። የምሬን ነው የምላችሁ ለፕራንክ ራሱ ያስጠላል። እና ሜሪዬ እንግዲህ በህልክ ማንም ነው የማይችላት። ያው እንግዲህ በአካል ባናቃትም ቪዲዮ ላይ ግን ከና አብረሽ ቪዲዮ ጀምሮ ነው እንግዲህ የመጣችው ዩቲዩብ ላይ በደንብ አይተነዋል። ህልኳን በጣም ህልከኛ ናት። በጣምም የጥፊ ሰው ናት። ደስ ትለኛለች የምር በጥፊ ስትወለውላቸው ይዛ እግዚአብሔርን እናምላችሁ ደስ ነው የምትለኝ። ባይዘው አሁን ላይ ወንዶች በቃ መመታት እንጂ መምታት አያውቁም መሰለኝ። እኔ ድሮ ማለት ነው ወንድ ልጅ ሲመታ ነበር የምሰማው። አሁን ግን ይመታል። በጥፊ ነው የሚወለወሉት። በቃ ምንም ቀልድ የለም። እና ዳጊ ግን ጥሩ አልሰራም። ቤተሰቦቼ እስኪ እናንተ ምን ትላላችሁ? ዳጊ የሰራው ጥሩ ነው ትላላችሁ? ማለት ለፕራንክ እንኳን ቢሆን ጥሩ ነው ብላችሁ ታስባላችሁ?
ለእኔ ጥሩ አይደለም ብዬ ነው የማስበው። ምክንያቱም እኔ የደከምኩበት ፍቅረኛዬ ሴቶች ደርድሮ ምናምን በዛ ላይ የሆነ ዲስሪስፔክት የሚያደርጉ አነጋገራቸው፣ አስተያየታቸው ምናምን ያልተመቸኝም በበኩሌ እና ሜሪ እውነት አላት። በቃ ፍቅረኛዋ ነው፣ ፍቅረኛዋ ጋር ሴት ማየት አትፈልግም። እኔም በሆን ያን ፍቅረኛዬ ሴት እንዲኖረው አልፈልግም። እና ደግሞ ጭራሽ ፋሻውን ቀይሬለታለሁ ሌላዋ ሴት ማለት ነው። ሚስቱ የምትሆነዋ ሳትሆን ሌላዋ ሴት ናት የቀየረችለት። ሴት እፈራለሁ፣ ሴት ዶክተር እፈራለሁ ብሎ ሮጠ። ግን ምን አደረገ? ከአንድም ሁለት ሴቶች ፋሻውን የቀየረችለት ደግሞ ሌላ ሴት ሜሪ አይደለችም። አስቡት እስኪ ምን ትላላችሁ? እኔ የምር በጣም በቃ አላውቅም ምን እንደምላችሁ። እግዚአብሔርን የሆነ ቦታ ላይ ያስቃል፣ የሆነ ቦታ ላይ ያናድዳል። እኔ ሜሪ ስለተናደደች ደብሮኛል። የምር ሜሪ ላይ እንደዛ ማድረግ አልነበረበትም። ምክንያቱም አብራው ደክማለች። እንደዚህም እንዲሆን ያደረገችው እሷ ናት። ይሄ ለእሷ አይገባም። በፕራንክም ቢሆን አይገባትም። ሌላ ፕራንክ ማድረግ ይችላል እንጂ ሴት አምጥቶ እኔ ፍቅረኛዬ ነው ያችን ፍቅረኛዬ ነው ትላለች፣ ይችን ፍቅረኛዬ ነው ትላለች። በዛ ላይ ሜሪን የሚናገሯት ነገር እህቱ ነሽ አክስቱ ነሽ ምናምን ያስጠላል። ይሄ አንድ ፍቅረኛችሁ ላይ እንደዚህ አይነት ነገር ስታዩ እውነት ከልባችሁ የምትወዱት ፍቅረኛ ያላችሁ ሰዎች ማለት ነው እናንተ የለፋችሁበት በጣም የምታፈቅሩት ጓደኛችሁን ከአንድ ሰው ጋር አይታችሁት እህቱ ነሽ አክስቱ ነሽ ስትባሉ ምንድነው የሚሰማችሁ? እንደኔ ይደብረኛል። እንደናንተ ምን ይሰማችኋል? እስኪ ኮሜንት ላይ አስቀምጡልኝ። እኔም ተሳስቼ ከሆነ ደግሞ አርሙኝ። እኔ እንደ ሀሳብ የራሴን ሀሳብ ነው ይዤላችሁ የመጣሁት እና እናንተም ደግሞ አይ እንደዚህ ቢሆን የምትሉት የራሳችሁ ሀሳብ ካለ ኮሜንት ላይ አስቀምጡልኝ ማለት ነው። እና ሜሪዬ የኔ ድንቡሽቡሽ አይዞሽ። ወንዶች እንግዲህ ሲገረዙ እንዲህ ናቸው ማለት ነው። ምክንያቱም ያያልቅበት ሲገርመኝ ዳጊ ደግሞ መጡለት እና ዳጊ ደግሞ ያው እንደምታውቁት በድምፁ ራሱ ሴቶች ይስባል ይመስለኛል። ድምፅ ነው እንጂ ሰውነት እንኳን ያንሃል የለውም። እንዲህ ጡንቻ ምናምን ያለው እንደ ድምፁ በጣም ወፍራም ቢሆንማ እኔ እንጃ ከባድ ነው። ግን ድምፁ ምናምን ደስ ይላቸዋል ይመስለኛል እንግዲህ እና ብቻ ሜሪዬ አላቅም እንዴት እንደሚቀጥል እንግዲህ አሁን ቀጣይ ቪዲዮ መጠበቅ ነው። ዳጊ እንዴት አድርጎ ሜሪን መመለስ እንደሚችል ማለት ነው። ብትመጣ እንኳን ድጋሚ ወደ ህይወቴ ብትመጣ እንኳን በስማም ብዬ ነው መባርክህ ብለዋለች እና የምር ይደብራል። በጣም ነው የሚደብረው። ህይወት ነው ህይወት ተብሎ ሲጀመር እንደዚህ አይነት ቀልዶች ያስጠላሉ፣ በትዳር ላይ ማለት ነው። ይኸው አብርሽና ሩታን እያየን ነው ማለት ፕራንክ ነው ምናምን በሚባል ነገር አንዷ ስትገባ አንዱ ሲወጣ፣ አንዱ ስትገባ አንዱ ሲወጣ ጭምልቅልቅ ያለ ህይወት ነው የሚሆነው። ከዛ በኋላ የሚስትና የባል የሚባለው ፍቅር ሁሉ ይጠፋል እና በቃ አንዱ ከአንዱ ላይ መማር አለበት። ምንድነው ይሄን ያህል እግዚአብሔርን እናመላችሁ። ብር ዛሬ ይገኛል ነገ ይጠፋል፣ ነገ ይገኛል ዛሬ ይጠፋል። አለቅ ሁላችንም በራሳችን ሆነን መስራት አለብን እንጂ ህይወታችንን እያበላሸን አይደለም መስራት ያለብን። ወይም ደግሞ ፕራንክ እንኳን መደራረግ ከፈለግን እርስ በራስ የሰውን ህይወት የማይነካ የኛንም ህይወት የማያበላሽ ማለት ነው እንጂ አንዷ ትመጣና የኔን ፍቅረኛ እኔ ወደዋለሁ የድሮ ፍቅረኛው እኮ ነው ምን ችግር አለው? ይሄ አይሰራም። ህይወት እስከሆነ ድረስ አይሰራም ይሄ ነገር። እኔ ግን ባሌን ፕራንክ ላደርገው እችላለሁ፣ እሱ እኔን ፕራንክ ሊያደርገኝ ይችላል። እህቴ ፕራንክ ልታደርገኝ ትችላለች፣ እኔ እሷን ላደርጋት እችላለሁ። ግን የውጪ ሰው ጓደኛ የምትሉት ሰው ግን መጥቶ ህይወታችሁ ውስጥ ገብቶ የህይወታችሁን በር ልክፈት ካለ ይሄ ከባድ፣ እንደኔ ከባድ። እናንተስ ምን ትላላችሁ? እኔ ይከብደኛል እና ዳጊ እንደዚህ ማድረግ አልነበረበትም።
እስኪ እናንተም ሀሳብና አስተያየታችሁን ለሜሪዬ እንግዲህ ጥሩ ጥሩ ነገር ነው የምንመኝላት እና ጽናናት። ፕራንክም ቢሆን ያው ለጊዜው ይደብራታል። ፕራንክ ነው እስከምትባል ድረስ ይደብራል፣ የምር ለመናገር ማለት ነው። በጥሩ መንፈስ ልትንከባከበው ምናምን ነበር የሄደችው። እኔ የገጠማት ሌላ ነገር ነው። ኢቨን አብረው ማታ የጠጡትን ሾርባ እንኳን ደግመህ ጠጣከው ወይ ስትለው አይ አልተመቸኝም፣ ጨው በስቶበት ነበረ፣ አልወረደልኝም አይባልም እኮ። ከሷ ጋር ሲሆን ጠጥቶ ነበር አይደለ? እንግዲህ ቪዲዮ ላይ እንዳለችው እሷ ማለት ነው። ከሷ ጋር ሲሆን ግን ጠጥቶ ነበረ። እነዛ ግን ሴቶች ስለነበሩ የሜሪ ስራ አልተመቸኝም እንደማለት ነው። ይሄ ዲስሪስፔክት ነው ለአንድ ሰው። አይ ቲንክ እኔ እንጃ፣ እኔ አላቅም። የእውነቴን ነው የምላችሁ፣ እንደኔ በጣም የሚደብረኝ ነገር ነው። እና ለሜሪዬ ጥሩ ጥሩ ነገር እንመኝላት እላችኋለሁ። ቤተሰቦቼ የኔ ውዶች በጣም ነው የምወዳችሁ የማከብራችሁ። እግዚአብሔርን በቃ ምን ልበላችሁ፣ እግዚአብሔር ያክብራችሁ። እስካሁን ድረስ ከኔ ጋር ሆናችሁ እዚችም ደረጃ ያደረሳችሁኝ ልዑል እግዚአብሔር ክብሩን ይስጣችሁ። ላለውኝ በየሃይማኖታችሁ በየትኛውም እምነት ሆኑ እንግዲህ ዓለምን የፈጠራት አንድ አምላክ ነውና እሱ እግዚአብሔር በቃ አላቅም የልባችሁን መሻቱን ሊፈጽምላችሁ። ልጅ ለሌላችሁ ልጅ ይስጣችሁ፣ ትዳር ለሌላችሁ የተባረከ ትዳር ይስጣችሁ፣ ፍቅረኛ የሌላችሁ ደግሞ ከሁሉ ነፃ የሆነ ከሁሉ ነገር የጸዳ ንጹህ ልብ ያለው ፈራ እግዚአብሔር የተሞላበት በቃ ይሄ ከኋላ ያለው አይደለም ብሩ፣ መልኩ፣ ልብሱ አይደለም ልቡ ሙሉ የሆነ ፍቅረኛ ይስጣችሁ። በተለይ በስደት ያላችሁ የመዳም ቅመሞች እኔም አለሁበትና ጥሩ አፍቃሪ ያስፈልገናል። ያ ማለት በቃ ከስደት ስንመለስ ከድካማችን ማረፍ ስንፈልግ የሚረዳን እኛን መስሎ የሚኖር ሁሉን ነገር የሚያውቅ እና እግዚአብሔር የተባረከ ህይወት ይስጠን ላለው ለሁላችንም በቃ ሰው ለተባለን በሙሉ እግዚአብሔር የተባረከ ህይወት ይስጠን። እና ውድና የተከበራችሁ የቻናሌ ቤተሰቦች በጣም ነው የምወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ አሳድጉኝ የኔ ውዶች። እስካሁንም ደረጃ ያበቃችሁኝ እናንተ ናችሁ። ከዚህ በላይም እንደምታበቁኝ ተስፋ አደርጋለሁኝ። በጣም ነው የምወዳችሁ የማከብራችሁ። ያው አንድ ቀን ደግሞ ትልቅ ሆኜ ከዚህ የበለጠ እንደማመሰግናችሁ ባለሙሉ ተስፋ ነኝ። የእውነት ነው የምላችሁና በጣም ወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ነው የምወዳችሁ። ቀጣይ ቪዲዮ እስከምመጣ ድረስ ሀገራችንን ኢትዮጵያ ሰላም ያደርግልን። በያላችሁበት የልዑል እግዚአብሔር ሰላም ከእናንተ ጋር ይሁን። እወዳችኋለሁ።